ሰላም እንዴት ናችሁ? እሺ ጊቪንግ ግሬስ ሲባል ምን ማለት ነው? ጊቪንግ ግሬስ ሲባል ትክክለኛ ነገር ነው እያደረጉ ያሉት ብላችሁ ማመን አይደለም። ኦኬ መደገፍ አይደለም። ኦፍ ኮርስ የሚያደርጉት ስራ ልክ ላይሆን ይችላል። ብዙ ጊዜ ደግሞ ከትራውማ የሚመጣ አክሽን ሲሆን ልክ አይሆንም አይደል? ማለት ወይ መስረቅ ነው ወይ ላይክ ሰው መግደል ነው ወይ ለሰው መሳደብ ነው አይደል? ለሰው የማይሆን አቲቱድ መስጠት ሊሆን ይችላል። ስለዚህ ከትራውማ የሚመጣ ጸባይ ሲሆን መጥፎ የምንለው ጸባይ ይሆናል ማለት ነው አይደል? ግን ጸባዩን ኤግዛክትሊ መደገፍ ምናምን አይጠበቅብንም። ኦኬ ጸባዩ ልክ ላይሆን ይችላል። አብዛኛው ጊዜ ደግሞ ከትራውማ የሚመጣ ጸባይ፣ ቢሄቪየር፣ አክሽን ሲሆን ልክ ያልሆነ ነገር ነው አይደል የሚሆነው። መሳደብ፣ ጥሩ ጸባይ ያለመስጠት ለሰው አይደል፣ ማኩረፍ፣ ፓሲቭ አግሬሲቭ መሆን፣ ጀጅ ማድረግ አይደል፣ መቅናት፣ መናደድ ናቸው የሚሆኑት ብዙ ጊዜ። ኦፍኮርስ ቢሄቪየሩን መደገፍ አይጠበቅብንም። ግን ደግሞ ለምንድን ነው ያ ሰው እንደዛ ያደረገው የሚለውን ነገር መረዳት የኛ ሬስፖንሲቢሊቲ ነው። ስፔሻሊ ደግሞ ፊ ዩ ዶንት ዋንት ቱ ቴክ ኢት ፐርሰናሊ። ማንም መጥቶ ሲሰድባችሁ ሲቆጣችሁ ምናምን የመጀመሪያ ኢንስቲንክታችን ሁላችንም ፐርሰናሊ መውሰድ ነው አይደል? ግን ፐርሰናሊ መውሰድ አይጠበቅብንም። ስፔሻሊ ደግሞ ለምን ያን ነገር እንደሚያደርጉት ምናቅ ከሆነ ያንን ፐርሰናሊ መውሰድ አይጠበቅብንም። ሲጀመር ኢፍ ዩር ናት ሉኪንግ ቱ ቴክ ኤኒቲንግ ዩር ናት ገና ቴክ ኤኒቲንግ ፐርሰናሊ ይባላል። መጀመሪያውን የሆነ ነገር ለመውሰድ ስላሰብን ነው የሚናገሩን ነገር ፐርሰናሊ የምንወስደው እንጂ እነሱ የራሳቸው ሰዎች ናቸው። የራሳቸው ትራውማ አለባቸው። ምን አይነት ቀን እንዳሳለፉ አላውቅም ብለን ምናምን ከሆነ ግን ወደን ቴክ ኤኒቲንግ ፐርሰናሊ ጭራሽ እነሱ እንረዳቸዋለን። በጣም ፍቅር የሚያስፈልገው ሰው ነው እንዲያውም በማይሆን ነገር ያን ነገር የሚጠይቀው የሚለምነው ነው የሚባለው አይደል? ምክንያቱም እነሱ እንዴት ያንን ፍቅር በስርዓት መጠየቅ እንዳለባቸው ስለማያውቁ ሲመጣ በጣም አግሊ የሆነ ነገር ነው የሚሆነው። ኦኬ ይሄ የመጀመሪያ ሪያክሽናችን ሁልጊዜ ቴኪንግ ፐርሰናሊ ላይክ ያንን ሰው ጀጅ ማድረግ፣ መናደድ፣ መቅናት ምናምን ስለሆነ ነው እንጂ ትንሽ ጊዜ ብንሰጠው ለራሳችን ሁልጊዜ ደግሞ መጥፎ ስሜት ሲሰማን ያ ስሜት እንዲወጣልን መፍቀድ አለብን። ለትንሽ ጊዜ አላልንም አይደል? ለቀና ስሜት ከወጣ በኋላ ወደ ሰላማችን ወደ ኖርማል ሄልቲ ስቴታችን እንመለሳለን። ከዛ ስቴት ደግሞ ሁልጊዜ ትክክለኛ አክሽን ነው የምናደርገው። ቆም ብለናል፣ ትክክለኛ ስቴታችን ላይ ያለ ነው። ስለዚህ የምናደርገው አክሽን ብልህ የሆነ አይነት አክሽን ይሆናል ማለት ነው። ኦኬ ስለዚህ ማንኛውም ሰው ሁልጊዜ ከትራውማ ቦታ ሲያወራ ልክ ያልሆነ ጸባይ ነው ለኛ የሚሰጠው። እኛ ደግሞ ያንን ቁጭ ብለን እንደዚህ እኮ ስለሚያስቡ ነው ስለኔ እኮ እንደዚህ ለማለት ፈልገው ነው እንጂ እያደረጉኝ ነው ምናምን ማለት አይጠበቅብንም። ኦኬ ኢትስ ናት አባውት ዩ a lot of the time ሰውየው እናንተ አሁን ራሳችሁ ማየት ትችላላችሁ። ለምንድን ነው ናዲ የምትነጫነጩት የምትናደዱት? ጥሩ ቀን አሳልፋችሁ ከሆነ ሁልጊዜ ጥሩ ኤነርጂ ነው አይደል የምትሰጡት ለሰው። የሰው ልጅ ያለውን ነው የሚሰጠው። ንዴት ከሆነ ውስጣችን ያለው ንዴት እንሰጣለን። ሰላም ከሆነ ያለው ሰላም እንሰጣለን። ፍቅር ከሆነ ፍቅር እንሰጣለን አይደል? ስለዚህ ሰው ልጅ ያለውን ነው የሚሰጠው። ምንም ማድረግ አይቻልም። ስለዚህ ሰዎች አንዳንድ መጥፎ ነገሮችን ሲያሳዩን we don't have to take it personally. ኦኬ ይህ ሰውዬ ሜቢ is having a bad day እንዲያውም ጭራሽ እናንተ ቅደሙ። ይሄኔ ሰውዬ ዝም ብሎ ይሆናል የሚነጫነጨው። እናንተ ግን አስቀድማችሁ ሜቢ ስራ ረፍዶበት ሊሆን ይችላል። ሜቢ የሆነ ማለት የማይሆን ፋይናንሻል ሲቹዌሽን ላይ ሊሆን ይችላል ያለው። እናቱ ሞታበት ሊሆን ይችላል። በቃ like further ሂዱ እናንተ እንዲያውም። ኦኬ ጊቪንግ ግሬስ የሚባለው ይሄ ነው። አልፈን ከሰውየው አይደል እኛ እንደዛ እንዲደረግልን አንፈልግም። እኛ መጥፎ ነገር ስናደርግ ሰው ልጅ እንዲረዳን አንፈልግም። ይቅርታ እንዲያደርጉልን አንፈልግም። እንደዚህ ሆና ሊሆን ይችላል ብለው እንዲተውልን አንፈልግም። ለምሳሌ ሰሞኑን የሆነ ክራይም ሾው እያየን ነበርና ሰውየው በጣም ከባድ ሰው ነው ማለት በቃ ሰው መግደል፣ መስረቅ በጣም ብዙ ነገር ነው የሚያደርገው መጥፎ ነገሮችን ማለት ነውና ሁላችንም ጀጅ ማድረግ ጀምረን ነበር። በቃ እንዴት እንደዚህ ያደርጋል? ምን አይነት ሰው ነው? የሆነ አውሬ ነው ይሄማ ምናምን ነበር የምንለው። ኦኬ በኋላ ላይ ግን በቃ ሌላ አንድ የእሱ ቤተሰብ ሲያወራ እሱ የደረሰበት ነገር ምን ታውቃላችሁ? ምን ሆኖ እንደሆነ እንደዚህ የሚያደርገው ምን ታውቃላችሁ? እሱን ያስቀየሙት ሰዎች፣ እሱን ትራውማ የሰጡት ሰዎች ጭንቅላቱ መረዛውት ነው ብሎ ነው ያወራው። ኦኬ ስለዚህ እሱ የደረሰበትን ነገር ምንም አናውቅም። እኛ የሚያደርገውን አክሽን ብቻ ነው ሁሌ ጀጅ የምናደርገው። ሰዎች የሚሰጡንን አቲቲዩድ ብቻ ነው ሁልጊዜ ጀጅ የምናደርገው። ግን እንደዛ መሆን የለበትም አይደል? ከነሱ አልፈን እንዲያውም እነሱ ልንረዳቸው ይገባል። እንደዚህ ተሰምቷቸው ሊሆን ይችላል። ኦኬ በጣም ደስ የሚል ነገር ነው። እናንተ ተነጫንጫችሁ ማይ ጋር ያነሰው አስቀየምኩት ምናምን ብላችሁ ያ ሰው አይ ተረድቼሻለሁ እኮ እንዲህ ስለተሰማሽ ነው ሲላችሁ የሆነ እርግጥ አትልም? ደስ አይላችሁ? ስለዚህ እኛም ያን ነገር ለሰው መስጠት እንችላለን፣ እንፈልጋለን ደግሞ የምር ውስጣችን። ኦኬ ቀጣዩ ስቴፕ ምንድነው መሆን ያለበት? ለራሳችን ጊዜ መስጠት፣
ያ ስሜት በደንብ እንዲወጣልን ማድረግ። ከዛ በኋላ ትክክለኛ ሴታችሁ ላይ ሄልዚ ኖርማል ሴታችሁ ላይ ትመለሳላችሁ። ከዛ ደግሞ ሁልጊዜ የምናደርገው አክሽን ትክክለኛ፣ ብልህ፣ ጤነኛ ይሆናል። ኦኬ። ስለዚህ we don't have to take anything personally። ትልቁ ሪዝን ሰዎችን ጀጅ የምናደርገው የምንፈርደው ሰዎች ላይ ለምንድን ነው? ራሳችን ላይ መፍረድ ስለለመድን ነው። ራሳችሁ ላይ መፍረድ ባትለምዱ ባታውቁ ሌሎችን ሰዎች ለመፍረድ በጣም ቀላል አይሆንላችሁም ነበር። እኛ ትክክለኛ አክሽን ያላደረግን ሲመስለን ራሳችንን ጀጅ ስለምናደርግ ሌሎች ሰዎች ያንን ሲያደርጉ ጀጅ ማድረግ ቀላል ይሆንልናል። ግን እኛ ለምንድን ነው ያንን አክሽን መጀመሪያ የምናደርገው ብለን ራሳችንን ቼክ ስናደርግ ግን ሌሎችን ሰዎች አልፈን እንሄዳለን። አክሽናቸውን ሳይሆን ቼክ የምናደርገው እና ጀጅ የምናደርገው ምን ተሰምቷቸው ይሆን ይሄን አክሽን ለማድረግ? ኖርማል ጤነኛ ሰው እንደዚህ አክት አያደርግም አይደል? ስለዚህ እነሱ ምን ተሰምቷቸው ይሆን እንደዚህ ያደረጉት አይደል? ምን አይነት ቀን ገጥሟቸው ይሆን? የሆነ ሰው ምን ብሏቸው ይሆን? ኦኬ ሜቢ ቴክ ኦፍ ፋየር ዴዛን ቀን አሁን ከስራ ተባረው ቢሆንስ የሚነጫነጩት፣ የሚሰድቧችሁ፣ መጥፎ ፊት የሚያሳዩዋችሁ። ኦኬ ስለዚህ ከሰዎች አልፈን መሄድ አንደኛ ለነሱ ብቻ እኮ አይደለም፣ እነሱን መረዳት መቻል ምናምን ለሰውየውም ደስ ይላል፣ ለእናንተም ሰላም ይሰጣችኋል። ግን ሰውየውን አልፎ መሄድና ለምን ያን ነገር እንዳደረገው መረዳት ለኛም ሰላም ነው፣ ጤና ነው። ኦኬ የራሳችን ችግር ይበቃናል። ሌላ ሰው ደግሞ የሆነ ነገር አለኝ ብሎ ደግሞ ፐርሰናሊ ወስዶ ያን ነገር እያሰላሰሉ እየተጨነቁ መዋል፣ ማሰብ፣ ማደር አያስፈልግም። ሌላ ጭንቀት አንፈልግም አይደል? ስለዚህ ለሰውየው ብቻ ሳይሆን ለራሳችንም ጤና፣ ሰላም፣ ፍቅር ኦኬ ብለን ማድረግ መቻል አለብን። አስተሳሰባችን ጤነኛ እንዲሆን የሰዎችን ነገር መውሰድ እንደዚህ አድርጎኝ ነው እንደዚህ ለማለት ፈልገው ነው ለኔ ምናምን ማለት አያስፈልግም። ሜቢ ዩ ዶንት ኖ ሰውየው ምን ፈርቶ ምን አጋጥሞት እንደሆነ እንደዛ እንደሚያደርግ። ኦኬ ግን እንደዚህ ሲባል ኢትስ ናት ኢዚ አይደል? የመጀመሪያ ሪአክሽናችን ሁላችንም የሆነ ነገር ፐርሰናሊ መውሰድ፣ መጨነቅ፣ ጀጅ ማድረግ፣ ጀለስ መሆን፣ መናደድ ምናምን ነው። ግን ቀስ ብለን ትንሽ ለራሳችን ጊዜ ብንሰጠው እነሱን አልፈን ሄደን መረዳት እንችላለን። የሚያደርጉትን አክሽን አልፋችሁ ሄዳችሁ እነሱን መረዳት ቀላል ይሆናል። ኦኬ የግድ እነሱ እንደዚህ አጋጠመኝ ምናምን ብለው መናገር አይጠበቅባቸው። ኦኬ ባትረዱ ራሱ ከምን ቦታ መጥተው እንደሆነ ባትረዱ ራሱ እናንተ አልፋችኋቸው ሄዳችሁ የሆነ ነገር ሆነ ይሆናል። ኦኬ አትሊስት በቃ ትክክለኛ ሴታቸው ላይ አይደሉም ብላችሁ ማለፍ አስፈላጊ ነው። የሰው ልጅ በትክክለኛ ጭንቅላቱ እንደዚህ አያደርግም። ለዚህ ደግሞ ትክክለኛ ኤግዛምፕል ምንድን ነው? ህፃናትን እዩ። ህፃናት በጣም ፒውር ናቸው አይደል? ነገሮችን ሼር ማድረግ ይፈልጋሉ፣ ሀሳባቸውን በግልጽ ይናገራሉ። የሚወዱት ነገር በጣም አይደል ያጓጓቸዋል፣ ደስ ይላቸዋል፣ ይናገራሉ። ሰላም አላቸው፣ ፍቅር አላቸው። አጠገባቸው ስንሆን እኛም ኢነሰንሳችንን እናስባለን አይደል? ስለዚህ ህፃናት ኖርማሊ ፒውር ናቸው። እናንተም ህፃን እያላችሁ በጣም ፒውር ነበራችሁ። ነገሮች ስላጋጠሟችሁ፣ ነገር ስለደረሰባችሁ፣ እንደዚህ እንድታደርጉ የሚያደርጓችሁ ነገሮች ስለመጡባችሁ፣ ስለደረሱባችሁ ነው እንጂ ኖርማሊ በትክክለኛ ሴታችን ማናችንም ጤነኛ ነን፣ ትክክለኛ ነን። ያ ደስ የማይለው አክሽን፣ ያ ደስ የማይለው ስሜት ትክክለኛ ሰልፋችን አይደለም። ታትስ ኢጎ አይደለ? እኛን ዲፌንድ ለማድረግ የተሰራ በኋላ የመጣ ሰፐሬት የሆነ ከትክክለኛ ከነፍሳችን ከሶላችን ሰፐሬት የሆነ ሰልፍ ነው እንጂ ትክክለኛ እኛን ሪፕሬዘንት የሚያደርግ ሰልፍ አይደለም። ኦኬ ስለዚህ ያ ፓርታችሁ ያ ኢጎ እናንተ አይደላችሁ። ያንን ዲፌንድ ለማድረግ ህይወታችሁን ለመቆጣጠር ብላችሁ ሴፍቲ እንዲሰማችሁ የፈጠራችሁት ፓርት ነው እንጂ እናንተ ትክክለኛ እንደዛ አይደላችሁ። እናንተ ትክክለኛ ፒውር ናቹራል ፎርማችሁ ምንድን ነው? ኢነሰንት ነው። በቃ ሰዎች ጥሩ ነው የምናስበው፣ በጎ ነን፣ ፍቅር አለን፣ ሰላም አለን አይደል? እንስቃለን እንጂ መኮሳተር፣ መናደድ፣ መነጫነጭ፣ ሰው ላይ መፍረድ፣ መቅናት ምናምን ትክክለኛ ባህሪያችን አይደለም። ግን ሰው ልጅ ነን፣ ኢጓችን አለ። ስለዚህ ያን ነገር ኤክስፒሪየንስ ማድረጋችን አይቀርም። ኦኬ ፐርሰናሊ መውሰዳችን አይቀርም። ሰው ላይ መፍረዳችን አይቀርም። ሰው ላይ ስትፈርዱም ራሳችሁ ላይ መፍረድ የለባችሁ። ኦኬ ግን ራሳችንን ከተረዳን እኛ ለምን እንደምንነጫነጭ፣ እኛ ለምን መጥፎ ጸባይ ለሰዎች እንደምናሳይ ካወቅን ሰዎችን አልፈን ለመረዳት ከአክሽናቸው ከማይሆን አክሽናቸው አልፈን እነሱ ለመረዳት በጣም ቀላል ነው። ስለዚህ ሲጀመር ገና ራሳችሁ ላይ መፍረድ አያስፈልግም። እንዲያም the worst ጸባይ እሱ አይደል? አንዳንድ ሰው አለ አይደል? እናንተ ላይ መጥፎ ነገር አድርገውባችሁ እናንተ እኮ ይቅርታ አድርጋችሁላቸዋል፣ ግን እነሱ ራሳቸውን ይቅርታ ማድረግ ይከብዳቸዋል አይደል? ራሳቸውን ደግሞ ይቅርታ ካላደረጉ፣ ከራሳቸው ጋር ካልተስማሙ፣ ከራሳቸው ጋር ካልታረቁና ራሳቸውን ካልወደዱ ከእናንተ ጋር ጥሩ ሪሌሽን ለመፍጠር ይከብዳል።
የሰው ልጅ ያለውን የሚሰጠው አላለም። ስለዚህ እነሱ ውስጣቸው ፍቅር ከሌለ ለእናንተ ፍቅር መስጠት፣ ሪሌሽንሺፕ ቢውልድ ማድረግ፣ ከሰው ጋር መዋደድ ይከብዳቸዋል። ስለዚህ መጀመሪያ ሰው ከራሱ ጋር መታረቅ መስማማት አለበት። ስለዚህ ራሳቸው ላይ መፍረድ መነጫነጭ ምናምን አያስፈልግም። ካረጋችሁትም ትንሽ ቆይታችሁ ፊሊንግ ይወጣላችሁ። then forgive yourself። እሺ ደግሞ forgiveness natural consequence of healing ነው። ኦኬ ሰዎችን forgive ማድረግ አለብኝ፣ ይቅርታ ላደርግላቸው ይገባል። ጭራሽ ደግሞ ይቅርታ ጠይቀውኝ የለ እንዴ በቃ I have to get over this ምናምን ማለት አይጠበቅብንም። ሰዎች ከጎዷችሁ እናንተ ደግሞ የሆነ መጥፎ ነገር ካረጋችሁ ራሳችሁን ጀጅ ማድረግ ከጀመራችሁ ያ ስሜት መጀመሪያ መውጣት መቻል አለበት። ያ ስሜት ግን ወጥቶላችሁ ካለቀ በኋላ ኖርማሊ ሰዎችን ይቅርታ ማድረግ ራሳችንን ይቅርታ ማድረግ በጣም ቀላል ነገር ነው። ኦኬ ናቹራል ኮንሲኩዌንስ ኦፍ ሂሊንግ ነው። እናንተ ስለዳናችሁ ስለተሻላችሁ ከራሳችሁ ጋር ስለተስማማችሁ የሚመጣ ስሜት ነው ለሰው ይቅርታ ማድረግ። ኦኬ ሰላም መሰማት በኋላ የሚመጣ ነገር ነው እንጂ እናንተ መጀመሪያ ይሄን ሰው ይቅርታ ማድረግ አለብኝ ማለት አይጠበቅባችሁ። ገና ሳይወጣላችሁ ፊሊንጓችሁን ፕሮሰስ ሳታረጉ ያንን ጉዳት መጀመሪያ ሳታስቡበት ፕሮሰስ ሳታረጉት ቶሎ ይቅርታ ማድረግ ምናምን አለብኝ አይባልም። ኦኬ ማድረግም የለባችሁ። ኦኬ ናቹራል ኮንሲኩዌንስ ነው። በቃ እናንተ ስለዳናችሁ ከራሳችሁ ጋር ስለተስማማችሁ የሚመጣ ስሜት ባህሪ ነው እንጂ እናንተ መጀመሪያ ራሳችሁን ፎርስ ማድረግ ያለባችሁ ነገር አይደለም። ኦኬ ስለዚህ መጀመሪያ ሂል ማድረግ ያስፈልጋል። ሰው ከጎዳችሁ ሰውን ከጎዳችሁ መጀመሪያ ፕሮሰሱን ማለፍ አለብን። ኦኬ ሂሊንጉን ማለፍ አለብን። ከዛ በኋላ ናቹራሊ ራሳችንን ሌሎችንም ፎርጊቭ ማድረግ እንችላለን። ስለዚህ ራሳችንን በተረዳን ቁጥር ራሳችንን ፎርጊቭ ባደረግን ቁጥር ሌሎች ሰዎች መረዳት ፎርጊቭ ማድረግ ለነሱ ጥሩ ነገር መስጠት በጣም ቀላል ነገር ነው። ስለዚህ እንደዛ ነው ማሰብ ያለብን። ሰዎችም ግሬስ እንዲሰጡን እንፈልጋለን፣ እኛም ግሬስ እንዲሰጠን እንፈልጋለን። ፈጣሪ ከኛ አልፎ ስለሚረዳን አይደለ ለኛ ግሬስ ጸጋን የሚሰጠን መረዳትን የሚሰጠን። ስለዚህ እኛም እንደዛ መሆን እንፈልጋለን። ኦብቪየስሊ አይደል ሁሉም ስፒሪቹዋል ቴክስት እንደዛ ይላል አይደል? ስለዚህ ለኛም ጤና ብለን እንደዛ ማድረግ አለብን። እሺ ኔክስት ዊክ እስከምንገናኝ ድረስ ላይክ አድርጉ፣ ኮሜንት አድርጉ፣ ሰብስክራይብ አድርጉ። እናንተ ደግሞ ግሬስን ለሰው ፎርጊቭ ማድረግ ሰውን መረዳት እንዴት ነው የለመዳችሁት? ሰውን ሲረዳችሁ ምን አይነት እንደተሰማችሁ ምናምን ኮሜንታችሁ ላይ አሳውቁ። እሺ ኔክስት ዊክ እስከምንገናኝ ድረስ